ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ አቡ ባንድም በሌላም ሰበብ እንደውም ምን አልኩሽ አንቺ አቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ አቡ በዚህ አይደለም የቦለኳት ይመስለኛል ድሮ ነው አሁንም ሰው ልኮልኝ ላኩልሽ ድሮ ነው የቦለኳት እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ እኔ ሀቂ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይለፍልኝ ሳ በቃ አለቀ ካስ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በሷ ተጠቅሜ ሳንቲቦች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም የቮይስ ምስክርም አያስፈልገኝም ሀቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጪ ሀቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ነው። ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው ሀቡ ለምን ተቻችሁ ምናምን ማለት ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳዩ መጣ ሳራ ምንም የበደለች ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ። ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምትጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንደኛ ለመጨረሻ ጊዜ ይዘጋ። ልጅቷ ስራውን በሰላም ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለሁም አይመለከተኝም አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረውኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደነጋ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስቆ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ ነው የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ ማዕዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይፍ እነሱ ሙልጭ ከላይ እስከ ታች ሲሰዱኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት እንደውም የወንዱን አሁን ነው ካንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው